ኦክሲጅን ለማንኛውም ህብረተሰብ አስፈላጊ አይደለም ብዬ አስባለሁ። ሞር ደግሞ ለወጣቱ አይተነው እንምጣ። ወገኖች በጣም እጅግ የሚያሳዝን ዜና ስነግራችሁ አካምቡ በጣም ስቲል ሻክ የሆንኩ ነው። እንግዲህ እኔ በዚህ በቲክታክ ፔጅ ወንድማችን እንዲገኝ ለሶስት ቀናት ላይቭ መጥቻለሁ። ባካችሁ እናቱንም ሰላም ውድ ኢትዮጵያውያን እና ኤርትራውያን በመላው ዓለም የምትገኙ ለእናንተ የምስራች አለኝ። እዚህ አየርላንድ መታችሁ መማር ለምትፈልጉ ይሄ አሁን ያለሁበት ግቢ ሲቲ ሴንተር አሌክሳንደር ኮሌጅ ውስጥ ነው። ምን አርከ ፓራስታሞል ሰጥቼ መጣሁ እኮ። ኧረ እባክሽ እና ፋርማሲውን ታዳዘጊውን ታዲያ አይለምደኝም ሰላም ጤና ይስጥልኝ። ይሄና ኢንተርቴይንመንት ቻናል ቤተሰቦች እንዴት ናችሁ? ሁሉ አማን ነው ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። እናንተ በያላችሁ በሰላማችሁ ብዝት እንዲ መልካም ምኞቴን ከወዲሁ እየገለጽኩኝ ዛሬ ሰሙነኛ ዘናፈታ የሚያደርጉ ደስ የሚሉ ሙቪዎችን በሏቸው፣ ሙቪ ሳይሆን ቪዲዮዎችን ሾርት ቪዲዮዎችን ለእናንተ ይዤላችሁ መጥቻለሁ። እንዲሁም መረጃ ታገኙበት አንድ እጅግ በጣም ኢምፖርታንት በረከት ገበራ ያወጣችውን አዲስ እንትን አለ ቪዲዮ አለ ካያችሁት ሜቢ ካላያችሁት ደግሞ ለአዲስ ተማሪዎች ለምትሄዱ ሴፕቴምበር ላይ በዚህ በገባንበት ወር ላይ አየርላንድ ሄዳችሁ መማር ለምትፈልጉ ሰዎች በጣም ደስ የሚል ዜና አውጥታለች። ለቤት ኪራይ ስፔሻሊ ሴቶች ነው ትኩረት ያደረገችው። ስለሱ ምን አለች ምን ነገር እና ያለ እንዲሁም ሌላው ደግሞ በቅርቡ ሳን ፍራንሲስኮ ላይ ጠፍቶ የነበረው አንድ ኤርትራዊ ወንድማችን አሳዛኝ ዜና ሰምተን ስለሱ ምን ገጠመው የሚለው ነገር አብረን እናያለን። ዘና ፈታ የሚል ቀን እናሳልፋለን። ይመቻችሁን። ቪዲዮውን ላይክ አድርጉ። እስካሁን ድረስ ደግሞ ሰብስክራይብ ያላደረገ ካለ ሰብስክራይብ ያድርግ። አሁን ያያችሁ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንግባ። ይመቻችሁ። ላይክ ማድረጉ እንዳይረሳ። ፒስ ወዬ እኔ ፍቅር ኮንዶም ኮንዶም ዛሬ አዳር ነው አይደል? በቃ እንደ ፎራ ዶሮ በትንትንሽን ነው ማውጣው። ዛሬ ማን ለቀቃትም ዱቄት ነው ማድረግ አዳር ነው አይኔ ለአዳር ስንት ይበቃኛል? ያው ለጥንቃቄ ያህል ማለት ስንት ሁለት ይበቃናል እንዴ ነው ፍቅር? አዎ አንድ 9 ታርገው አይደል? አዎ አንድ 9 ታርገው መጠባበቂያ ደግሞ 2 ጨምርበት። አዎ አንድ 11 አድርግ። በቃ አንድ 11 አድርግ። አይሞላም ማለት በቂ ይሁን። በምን ቃና አላችሁ? ጉንፋን ደግሞ ይዟታል። በምን ቃና ላድርግልሽ? በዝንጅብል ቃና ይሁን ወይስ በቀሽር? በአንድ ውስጥ አድርግላት። በጣም ጉንፋን ይዟታል። የለም እንዴ ደስ ምትል ፍራንክ ዳታየል ያለው የልጅ ኮንፊደንስ እና ያመጣቸው ያገጣጣባቸው ነገሮች በጣም I'm really appreciate ከተለበት ብራዘር ወለ ቀጣይ ሰላም ነው። እንዴት ናችሁ? ሰላም ነው። እዛች ጋር ካሜራ አለች። ይገርማችኋል ተመልካቾቻችን፣ ይሄ ልጅ እንደምታዩት የተለያዩ ሴቶችን ህይወት አመሰካክሎ እንዲሁም የአራት ሴቶችን በማስወለድ እንዲሁም ምናምን ነው። አሁንም እህታችንን አይደለም ላይፋና ተመሰካክሎ ይኸው ተመልካቾቻችን ሸሚዜን በምታዩት መልኩ ቀድተን ላይክ ሰብስክራይብ ምናምን እንዳይረሳ ጋይሶች። ወላ ላይክ እና ሰብስክራይብ እንዳይረሳ ይገባል። እኔም ሰብስክራይብ አድርጌልኛለሁ። በእኛ ሀገር እኮ እንደዚህ ፍራንኮች መስራት በጣም ከባድ ነው። ይሰነዘርባል። ሌላ ሀገር ላይ እንዳያቸው ነገሮች እኛ ሀገር ላይ ተግባራዊ ስናደርግ መርጠን መሆን መቻል አለበት። ሁሌ ማወራው ነገር ነው። እባካችሁ ስሙኝ ትላለህ። ኦክሲጅን ለማንኛውም ህብረተሰብ አስፈላጊ አይደለም ብዬ አስባለሁ። ሞር ደግሞ ለወጣቱ ሰላም እንዴት ነህ? ስም አለበት መቅደላዊት እባላለሁ። ኦኬ መቅደላዊት፣ ኦክሲጅን ማጨስ ይጎዳል ብለሽ ታስቢያለሽ? አዎ። ወላሂ በምን አይነት መንገድ ይጎዳል? ይጎዳል እንጂ ምን የሰውነት ክፍላችን ይጎዳል ብለሽ ታስቢያለሽ? ሳምባችን። አዎ። ኦኬ ነው። እና ኦክሲጅን ሰዎች እንዳያጨሱ ምን ትመክሪያለሽ? ያው ሰዎች ኦክሲጅን እንዳያጨሱ somebody come and look at this like ኦክሲጅን በመናጨስበት ሌላ ነገር ብንሰራበት ብዬ በተለይ ለወጣቱ ክፍል አሁን ወጣት ለሆነ ክፍል ኦክሲጅን ቁጭ ብሎ ከሚያጨስ ይልቅ
ላይክ ሌላ ስራ ቢሰራበት ብዬ አምናለሁ። ስለዚህ ማለት ኦክሲጅን አስፈላጊ አይደለም ብለሽ ታስቢያለሽ? አሃ ኦክሲጅን ለማንኛውም ህብረተሰብ አስፈላጊ አይደለም ብዬ አስባለሁ። ሞር ደግሞ ለወጣቱ ከኋላ ያለውን ግን እንትን አይታችኋል። ከልጅቷ ይልቅ እኔ ከኋላ ያለውን እንትን ነው ታፔላ ነበር ሳይ ነበር የቁጠባ ቆጠበሽ ትባሪ ያዋጣሽ ነበረ። ላይክ ደግሞ አበዛችሁ። ላይክ በጣም በኮንፊደንስ ነው የምታወራው። ይሄ ነገር ተጠንቶ ወይ ደግሞ ድራማ አይደለም፣ ከምሬ ማለት ነው። እንደዚህ መንገድ ላይ ጠየቃት ወይ ከቀጥረጻ ያሳዝናል። አይዞህ አንተ ይሁን እሺ። ዋሽንግተን ዲሲ በሚገኝ ጸጉር ቤት አንድ ጀርመናዊ ቄስ ጸጉሩን ይስተካከልና ሂሳብ ስንት እንደሆነ ጸጉር አስተካካዩን ይጠይቀዋል። ጸጉር አስተካካዩም ለእርሱ አደረኩ ማለት ለጌታዬ አደረኩ ማለት ስለሆነ አላስከፍሎትም፣ በፍጹም አልቀበሉትም ብሎ ይሸኛቸዋል። በነጋታው ጠዋት ጸጉር አስተካካዩ ወደ ስራው ሲገባ ከበሩ ስር ከቄሱ የተላከ አጭር የምስጋና ጽሑፍና በርከት ያሉ የጸሎት መጽሐፎችን እንደ ስጦታ ያገኛቸዋል። በሌላ ቀን ደግሞ አንድ እንግሊዛዊ የፖሊስ መኮንን ጸጉሩን ይቆረጥና ሂሳብ ስንት እንደሆነ ይጠይቀዋል። አንተ ህብረተሰቡን የምታገለግል ፖሊስ ስለሆንክ ካላስከፍልም፣ ስለዚህ ነፃ ነው ብሎ ይሸኘዋል። በነጋታው ጠዋት ጸጉር አስተካካዩ ወደ ስራው ሲገባ ከበሩ ስር ከፖሊስ መኮንኑ የተላከ አጭር የምስጋና ጽሑፍና በርከት ያሉ የተለያዩ ስጦታዎችን ያገኛል። በሌላ ጊዜ አንድ አበሻ ጸጉሩን ይስተካከልና ሂሳብ ስንት እንደሆነ ጸጉር አስተካካዩን ይጠይቀዋል። ጸጉር አስተካካዩም ታላቁን የኦሎምፒክ ጀግና አበበ ቢቂላና ኃይሌ ገብረስላሴ ካበራች ሀገር የመጣ ሀበሻን ማስከፈል ይከብዳል፣ እነሱ ክብር እንዳደረኩት ነው የምቆጥረው፣ ስለዚህ ነፃ ነው ብሎ ይሸኘዋል። በነጋታው ጠዋት ጸጉር አስተካካዩ ወደ ስራው ሲመለስ 12 ሀበሾች ጸጉራቸውን ለመስተካከል ወረፋ ይዘው ነበር። አረ ሙራድ አረ እንጃ ሁሌ ቢርበት መሰለ መጀመር አለብን። አረ ተው ተረጋጋው ይስድባል። ግን አንተ የተረጋግጥ ሰው ነው ሰው ነፍስ አይማርም የትም ማለት ነው። ማዳፋካ ፋዛፋካ ወይ ጉራስ አልጠበኩኝ። ይናል ብላችሁ ጠብቃችሁ ሰዎች አላችሁ። በቃ እኔ በጣም ነው የምወዳት ነው። ተወዳራ ተከሰ እንዴት እናደርጋለን? ታማካከሩበት አረኒ ራስን ያመኘው ነው። በቃ ምን ሆነሽ? ይሻላል። ወይኔ በእናትህ ራሷን አሞታል። አንዴ ድርሽ ልምጣሽ። ሻጣናት ይመጣ ጠብቀኝ ነው። አይሽ ብራዘር ምን አርከት? ፓራስታሞል ሰጥቼ መጣሁ እኮ። ኧረ እባክሽ እና ፋርማሲውን ታዳዘጊውን ታዲያ አይለምደኝም እዚህ ምንም አይታስተይልኝ። በቃ መልሶታል። በደቂቃ ያከዘር ይኸውላችሁ ባሉት ጀበና ነው ዋናው ወጪው። አንድ ባለ አንድ ግዛና አንዱ ሚሊ ቆርጣችሁ እኔ አልኩ የለውበትም። ወይ ጉድ በኢየሱስ እኔን ፈራንኩ ነካ ቦክስ ይከ ተተራራ ተቃለ ብዙ ጊዜ ጠብቃት ነበር። ከአንድ አብሻችን ነገር በማግኘት ደስተኛ ነኝ። ቀጥሉበት። እንደዚህ ዘና ፈታ የሚያደርግ ፍራንኮች እናንተ ብትሰሩልን እኛም ደግሞ እያመጣ ለህዝቡ ሪአክት ያደረግን ሐሳብ አስተያየታችን የሰጠ ቪዲዮዎችን ብናሳይላችሁ በጣም ደስተኛ ነኝ። ስቲል ነው ደስ ካላችሁ ከተመቻችሁ ቪዲዮ ምናምን ነገር ሰብስክራይብ ማድረጉ እንዳይረሳ፣ ላይክ አድርጉ ምናምን ነገር የተለያዩ ቦታዎችን ላይኮች አስቀምጥላችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ። ቀጥታ ወደ ቪዲዮ አሁን ግንሽ አሁን አድርጉ። ይሄ ነገር በጣም ሰርፕራይዝ ያደረገኝ እንደኔም ሰርፕራይዝ እንደምትሆኑ I am 100% sure በጣም እርግጠኛ ነኝ። ካሜራ ማለት ነውና እስቲ እዩት ካሜራ ማለት ነው። ሌሎች ቪዲዮዎች
እንዲደርሷችሁ አሁን ላይ ግን ያያችሁ ነው ፓሽን ይለያል። በእውነት ነው በጣም ይለያል። እንደ ይሄ ልጅ እንግዲህ ሪል ነው ምን አይነት እንትን አሁን እኮ መለየት እኮ አቃታለ እኮ በቃ ጸጉር ያለው ጸጉር የለውን እንዴት ሰርቶ ይወጣ በቃ ከራሱን ቁልቁጭ ያደረጉት ምን አይነት ቴክኖሎጂ ተጠቅሞ እንደሆነ ግን ምን ያክል ዓለም እየፈጠረች እድገቷ እየተሻሻለ እንደመጣ በተውበት እንትን ነው ከምራት ነው አምሪ ሰርፕራይዝ ኤንድ ሾክ ፓሽኖች በጣም ይገባቸዋል። ላይክ አድርጊያለሁ። ኢትዮጵያ ስንመጣ እንግዲህ እንመጣላቸዋለን። የኛ ሙሉ ነው ድንገት የሌላቸው ጓደኞች ስላሉኝ እነሱ ይዤላቸው እመጣለሁ። ይሄን ስራ ከሰሩ ከሆነ ሌላ ሀገር ቱርክ ወላ ምን ያስፈልጋል ማለት እንዴ? እሺ አሁን ኔክስት መንገባው እንግዲህ እንትና ማናት በረከት የሰጠችው ጥር ዳስ ኢንፎርሜሽን ስላለ ስለሱ በጣም በላጋራሽ ይሄን ስፔሻሊ ተማሪ ለሆናችሁ ሴት ተማሪዎች ነው በደንብ እሷ እንትን ያለችው የጨመረችበት አይ ዶንት ኖ ስለ ወንዶች እንሯታል ነው ታላቅ ግን እስቲ እንስማ ምንድነው ያለችው ምንድነው ያቀረበችው ትርስ ኦፈር። ሰላም ውድ ኢትዮጵያውያን እና ኤርትራውያን በመላው ዓለም የምትገኙ ለእናንተ የምስራች አለኝ። እዚህ አየርላንድ መታችሁ መማር ለምትፈልጉ ይሄ አሁን ያለሁበት ግቢ ሲቲ ሴንተር አሌክሳንደር ኮሌጅ ውስጥ ነው። እዚህ ኮሌጅ ውስጥ በጀርባ በኩል ደግሞ እኔ የሴቶች ብቻ መኖሪያ የሆነ አፓርትመንት አለኝ። ይሄ አፓርትመንት ሁሉ ነገር የተሟላለት ነው። ላውንደሪ፣ ማብሰያ፣ ሁሉ ነገር የተሟላለት ነው። ለአንድ ሴት ተማሪ በ800 ዩሮ ነው የማከራየው። ኢትዮጵያንና ኤርትራውያን ከመጣችሁ ግን በጣም ዲስካውንት አደርግላችኋለሁኝ። ኮንታክት አስቀምጥላችኋለሁ። ምክንያቱም ብዙ ጊዜ ኮመንቴ ራሱ ስለሚዘጋ አንዳንድ ኮመንት ማድረግ አስቸጋሪ ነው የሚሆነው። ግን በውስጥ መስመር ልጽፉልኝ ትችላላችሁ። የት ሄጄ አርፋለሁ የት ሆናለሁ ብላችሁ እንዳትጨናነቁ። እዚህ አካባቢ በጣም ብዙ ዩኒቨርሲቲዎች ኮሌጆች አሉ። የግድ እዚህ ግቢ መማር አይጠበቅባችሁ። እዚህ ግቢ አርፋችሁ ሌላ ቦታ ሄዳችሁ መማር ትችላላችሁ። እንግዲህ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ሰላም ሁኑ። በጣም ጥሩ ነገር ነው ፎንት ያርገች ያቀረበችው ስፔሻሊ ለሀበሻ ተማሪዎች ለኢትዮጵያና ኤርትራውያን ያቀረበችው እንትን በጣም ደስ የሚል ነው። ማርያምን ይሄ ነገር ሊበረታታ ይገባል። እንግዲህ ባለ ሀብቶች በያላችሁበት ሀገር እንደዚህ አይነት ነገር ካላችሁ አፓርትመንት ምናምን ካላችሁ በጥቅናሽ ዋጋ ለአዲስ ተማሪዎች ይሄንን ነገር አፎርድ ብታደርጉ በጣም ደስ ይላል። በረከት ቀጥይበት። በጣም ደስ የሚል ስራ ነው የሰራሽ ያለሽው። እግዚአብሔር ይባርክሽ። እንግዲህ አየርላንድ ሄዳችሁ ለምትማሩ ያሰባችሁ እንዳለ ኮንታክት ብታደርጓት ከወዲሁ አድቫይዝ አደርጋለሁ። ላይክ on the dress. What the hell? ሄርሞን 19 years. What happened? በመጀመሪያ እንደዚህ አይነት ቪዲዮ ሰርተሽ ሴት ላደርግሽ እንደማልመጣ መቼስ ይገባሻል። ፎር ሹር እርግጠኛ ነኝ። ሲቀጥል እንደዚህ አይነት ቪዲዮ ስትሰሪ ታይ ነውር ነው እንደዚህ አይነት ነገር አታድርጊ የሚል ጓደኛ ቤተሰብ ምናምን የለሽም? እህት ወንድም ምናምን አጎት የለም እንዴ? ቀረ እንደዚህ አይነት ነገር የሚቆጣ ምናምን የለም? በእውነት የምሬን ይሄን ቪዲዮ ስትሰሪ ያምራል ያለ ሰው በጣም ጠላትሽ ነው ማለት ፖስት ካደረግሽ በኋላ አይቶሽ በእውነት የምር በጣም ጠላትሽ ነው። እኔ ልንገርሽ እና ደግሞ ማለት ነው ወንድ ልጅን ለመሳብ ነው መቼስ እንደዚህ አይነት ነገር ሴቶችን ለመሳብ አይደለም። ግን ወንድ ልጅ በዚህ አይሳብ ያልገባሽ ነገር ለምን መሰለሽ? አንድ ወንድ አንድ ሴት ሪስፔክት እንድታደርገው ይፈልጋል። ሶ አንቺ ቪዲዮ ፖስት አድርገሽ ሪስፔክት አድርጊኛለሽ ብዬ ኤክስፔክት አላደርግም። ቢኮዝ መጀመሪያ ለራስሽ ክብር የሌለሽ ሴት እኔን ታከብሪኛለሽ ብዬ ኤክስፔክት ማድረግ በጣም ሞኝነት ነው። በእውነት የምሬ ነው። እና ደግሞ ኢትዮጵያዊ ምናምን ነገር አትበሉ። እንደዚህ አይነት ኢትዮጵያዊ የለም። ራሱ እንደዚህ የሚያደርግ ኢትዮጵያዊ የለም። በእውነት የምሬ ነው። ለምሳሌ ክብርን ያውቃል ኢትዮጵያዊ ማለት እንደዚህ ደጅ ገላውን አያሰጥም። በእውነት በጣም ነው የምታስጠይው። አም ሶሪ ልናገርሽ ፈልጌ አይደለም። የተናገርኩሽም ከመሰለሽ አም ሶሪ መናገር አይደለም። ይሄ ስራሽ ነው እንደሚያስፈልሽ። ለወደፊት እኮ ታድጊያለሽ። አይ ባስተሳሰብ ማውን ባስተሳሰብ እንጭጭ ነሽ ገና ግን ባስተሳሰብ ስታድጊ ይሄን ነገር እንደሚያሳፍርሽ እርግጠኛ ነኝ። ልጅ ምናምን ልትወልጂ ትችያለሽ እግዚአብሔር ካለ። ምንድነው የምትያቸው? አንድ ነገር ዛሬ ላይ የምታደርጊው ነገር ፊውቸርሽን እያሰብሽ አድርጊ። ይሄ ነገርሽ ነው አንቺን እንትን የሚገልጸው ማለት ነው። ሰው ይሄን ቪዲዮ አይቶ መቼስ ምን ኤክስፔክት ሊያደርግ እንደሚችል መገመት አይከብድም። ነው የተናገረው ነገር ከበቂ በላይ በቃ መልስ ነው ለሷ። ኢትዮጵያዊነት ባህል ነው፣ ኢትዮጵያዊነት ክብር ነው፣ ኢትዮጵያዊነት ወግ ነው። የፈለገ የውጭዎቹን ነገር ሁሉ ጊዜ እንደምናገረው እያየን መተግበር የለብንም። አሁን ሰዓት ላይ ቲክቶክ ከመጣ ወዲህ የሚፖስቱና የማይፖስቱ ነገሮች እጅግ በጣም አስነዋሪ አሳፋሪ እየሆኑ ነው። ይህች ልጅ ደግሞ በጣም በቃ ኤክሰስ ሆነ። በቃ ወራቁታን ብትሆን ይችላል አንደኛውን እኮ እና በጣም ነው የሚያሳፍረው። ለቤተሰቦቿ ለራሷ ክብር የላትም። እውነት እንደተናገረው እሱ እንግዲህ እግዚአብሔር ሌላ ምንም አይባላል። ወደፊቱ ምን ፖስቶ ነገር ይሄን ነገር ሁላችን ይመለከታል።
ይመለከታል ከኔ ጭምር ከምታዩ ቪዲዮ ጭምር ማለት ነው። ምን ፖስታቸው ነገሮች አጓጉል ነገሮች ለወደፊቱ ያለን ህይወታችንን መሰረት እያሰብን መሆን መቻል አለበት። ይሄ ነገር በኋላ ላይ ፊውቸር ላይፍ ላይ ኢምፓክት እንትን ያመጣብኛል ወይ ኢምፓክት ያመጣ የሆነ ነገር ያመጣብኛል ወይ ብላችሁ ማሰብ መቻል አለባችሁ። ለልጆቻችን ለተለያዩ ነገሮች ማለት ነው። ማርያምን በጣም ህሊና የሚባለው ነገር መወቃቀስ መቻል አለብን። መውቀስ መቻል አለብን። ህሊናችን ራሳችን በራሳችን ካልወቀስ ነው ሰው እስኪወቅስ ወይም ደግሞ ሰው እስኪታዘብን ድረስ የምንሰራቸውን ስራዎችን ማጤን መቻል አለብን ከምር እና ሚቲንግ እንደዚህ ደግሞ ያደርጋል። ቢዩቲ ገብቻ አላውቅም። አንድ ቀን ነው እዚህ ገቡትኝ ለማየት ነው እሱንም ለማየት ገብቻለሁ። ፍራንስ አንዴ ገብቻለሁ። በቃ እንደዚህ ይገባል። እስቲ አንድ ቀን ሞክረዋል። ሄድ ሰብስክራይብ እንዳትረሷት እችላል። አበልን እኮ ከነሱ ጋር ቤተሰቡ ፈረንጆች ታርጋት ነው ያላችሁ የደጋገማችሁ የጠይቃችሁ ነበር። ያው ተመርጣለች በማለትም ትንሽ አለመስማማት ስለነበረ ነው። ማለትም እኔን አይመቸኝም ብላኝ ተቀጣጥረን እኔን አይመቸኝም ብላኝ ከሌላ ወንድ ጋር ሸሸገዳ ሚስትል አግኝቻት ጠርጥሬያት ስለነበር ነው ትንሽ በማላችን አለመስማማት ተፈጥሮ የነበረው። አሁን ግን ሰላም ፈጥረን ማን ነው የሚደውለው? ሄኖክ። ማን ሄኖክ? ሄኖክ ድንቁ። ማን ነው ደግሞ እሱ? ወንድሜ ሄኖክ ድንቁ። አንቺ በየሳምንቱ አዳዲስ ወንድ አይሰለችሽም እንዴ? አስቢልኝ እስኪ ለኔ ይህ ልጅ የሚናገራቸው ነገሮች ግንኙነቱ ሚዛናዊ አይደለም። ከብር ማለት አሁን ግን ገብቷቸዋል። ሄኖክ ድንቁ እኔ ገብቶኛል። የገባው ካለ እንግዲህ ኮሜንት ሴክሽን ክፍት ነው፣ መጻፍ ይቻላል። እንደፈለጋችሁ ዘፍዝፉት። ሄኖክ እኔ አይደለም እሺ፣ ሄኖክ ድንቁ የተባለ ይሄንን ይልኝ የሚሪንዳን ጉድ ብቻ ይልኝ። ሚሪንዳ ላይ ምን እንደተሰራ ነው? ይሄ ጋይስ ይሄ ሚሪንዳ ነው፣ ሙሉ ያልተከፈተ ሚሪንዳ ነው እንደምትመለከቱት ከፋብሪካው እንደወጣ ሹፋችሁ ከስር ያያችሁ እየሰማ እንዳለ ምላጭ ይታያል። እስኪ ተመልከቱ። ይሄ ፋብሪካው ምን አይነት ማጣራት ሳያደርግ ነው የሚለቀው? ይሄንን ነው የሚያሳየው። በጣም አስቀያሚና የብልግና ነገር ነው። አልተከፈተም እንደምትመለከቱት። ከስተመሮች ከገዙት በኋላ ነው። ስንት ሰተሻቸው ነው? ሲጀምር ባይገርማችሁ በእንደዚህ ነገር ላይ ካምፓኒው መክሰስ ይቻላል። እንደዚህ ራሳቸው ቦትል ያደረጉት ከሆነ ካልተባለ ይሄ ልጅ ይሄ በጣም እኮ መላጭ እኮ ገብቶ እኮ ሰው ሊቀደው ሰው ሊመጣፋ ይችላል። ቀላል ነገር አይደለም። እንደ ቀላል መተት የለበትም። ሚሪንዳ ካምፓኒው ብዙ ጊዜ እኔም ኢትዮጵያ ያለው እንደዚህ ነገሮች ላይ ቅሬታ ሲቀርብበት አሰማለሁ። በጣም እንትናቸው ላይ ፓክ ሲያደርጉ ችግር አለባቸው፣ ጥንቃቄ አያደርጉም። ሁላ አፈር ምናምን ብዙ ነገሮች የሚያገኙ ሰዎች አሉ። እንደዚህ በኖርማል እንትን ዝም እያሉ ነው እንጂ እንደዚህ ያደጉ ሀገሮች ላይ ምናምን ከሆነ ይሄን በጣም ብዙ ካሳ ያስፈልገዋል። በሰዓት ይወጡ በዚህ ሰዓት ይወጡትን እንትኖች ፕሮዳክቶች ራሱ ሪተርን ባክ አድርገው እንደ አዲስ ማጣሪያ ያደርጉባቸዋል። ወደፊቱም ለስማቸውም ጥሩ ስለማይሆን ማለት ነው። እና ሁልጊዜም ማናችሁም እዚህ ጋር የምታዩት ካላችሁ ስትወስዱ እንደዚህ ነገሮችን ጥንቃቄ ብታደርጉ ወር ደግሞ በብርጭቆ ፎርጋችሁና ነገር ብትጠቀሙ የተሻለ ነው ላለው። ምክንያቱም ቀጣይ በእንትን ቢወሰድ ምን ያክል ጉዳት ሊያደርስ እንደሚችል እንግዲህ አስቡት። ሴቶች አይደለም ወንዶች ናቸው ካሮጣቸው ምናምን ያስተውቃል። ግን ምን አይነት ጊዜ ሊደረስ ነው? ምን ትሉታላችሁ? እኔ ምንም ማለት አልችልም። ኦኬ ወደ ላስት ቪዲዮአችን እንሂድና ይኸኛው በጣም አሳዛኝ ቪዲዮ ነው። ሊያስቅ ምንም አይልም። ዛሬ አንድ ወር ትዝ ይላችሁ እንደሆነ አንድ ኤርትራዊ በሳን ፍራንሲስኮ አካባቢ ላይ ይሄ ጎልደን ብሪጅ ምናምን በሚባለው አካባቢ ላይ ጠፍቶ ነበረ። ለኔትፍሊክስ ሶፍትዌር ኢንጂነሪንግ ገና ከመመረቁ ሳምንት ሁለት ሳምንት አልሞላው መሰለኝ
ጠፍቶ ለፖሊስ ተመልክቶ ቢሎንግ እንትኖች እቃዎቹ ለሱ ቢሎንግ እንደ ስልኩ እንደ እንትኖቹ ምናምን ነገር ወደ ጎልደን ብሪጅ ሳን ፍራንሲስኮ ላይ ተገኝተዋል። ግን ከዛ በኋላ በህይወት ይኑር ወር ደግሞ ትን አልታወቀም ነበር። ለረጅም ጊዜ ተጠፍቶ ነበር። ከአንድ ወር በኋላ ግን አሁን በሚገርም ሁኔታ በሀዘን ሁኔታ ተገኝቷል ሬሳው። እስቲ ለቤተሰቦቹ መጽናናቱን እየተመኘው በግሌ አይተነው እንምጣ። ወገኖች በጣም እጅግ የሚያሳዝን ዜና ስነግራችሁ አካምቡ በጣም ስቲል ሻክ የሆንኩ ነው። እንግዲህ እኔ በዚህ በቲክታክ ፔጅ ወንድማችን እንዲገኝ ለሶስት ቀናት ላይቭ መጥቻለሁ። ባካችሁ እናቱንም ደውዬ አይዞሽ እግዚአብሔር ያበርታሽ ይገኛል ብዬ እሷም በተስፋ የልጇን ድምጽ እንደሰማች ዛሬ መርዶውን ሰምታለች። እኔ ምንም ማለት ለእናቱና ለወንድሙ መጽናናትን ተመኘ። ኤርትራውያን ወገኖች ለእናንተ ጽናቱን ይስጣችሁ፣ ነፍስ ይማር በሉት። ላይፍ እንደዚህ ነው ወገኖች። ዛሬ ታይተ ባር ነበር ዛሬ ታይተ ነገ እንግዲህ እንትና ንፋስ ትሆናለህ። በጣም ነው የሚያሳዝነው። ስፔሻሊ እናትና ወንድሙ የሆነ ቪዲዮ ላይ ነበር። በጣም ነበር ከልቧ ሰምታት እያለቀሰች ስትማጸን የነበረው ልጇ እንዲገኝላት። ሆኖም ግን ደግሞ እንደዚህ ልብ የሚሰብር ነገር በስተመጨረሻ ሲሰማ በጣም ያሳዝናል። ሱሳይድ ነው የሚሉት። ራሱን አጥፍቷል ተብሎ ነው እስካሁን ድረስ የሞተበት ሚስት የተሞተበት ዲተርማይን ሲደረግ ሱሳይድ ነው ራሱን እንዳጠፋ ነው የሚገመተው ያለው። ግን ገና ከተቀጠረ የሚገርም መስሪያ ቤት እንግዲህ ኔትፍሊክስ ሶፍትዌር ኢንጂነሪንግ ከተቀጠረ በአጭር ጊዜ ውስጥ ለህይወቱ ምንም ተስፋ ያስቆርጠው ነገር የለም ምናምን እንዴት ራሱ ሊያጠፋ ይችላል የሚባለውን ምርመራ ሊደረግ ይገባል የሚል እንትን አለኝ። አስተያየት አለኝ በበኩሌ። በጣም ነው የሚያሳዝነው። ለሞቱ ቤተሰቦች ለሞተው ቤተሰብ መጽናናትን እመኛለሁ። ነፍስ ይማር ብለናል። እንግዲህ ዘመዶቼ፣ ወገኖቼ፣ ቤተሰቦቼ፣ ሰብስክራይበሮቼ እስቲና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ይህንን ቻናል እንድታሳድጉ ላይክ በማድረግ ደግሞ እንድታበረታቱ እንጠይቃለን። ይመቻችሁ። በያላችሁ በሰላማችሁ ይብዛ። በሚቀጥለው ቀን እንገናኛለን። ቻው፣ ሰላም ሁኑ። ባይ ባይ።